ብዙዎቻችን በህይወታችን ውስጥ የምንፈራው አንድ ትልቅ ነገር አለ። እሱም ውድቀትን ነው። ሰላም ሰላም፣ ውድ የቪዥን ቶክስ ተከታታዮች፣ ዛሬ በዚህ ቪዲዮ ስለ ውድቀት ብዙዎቻችን ያልተረዳናቸውን ነገሮች ነግራችኋል። እንደተለመደው ቪዲዮውን ከመጀመራችሁ በፊት ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እና ሼር እንዲሁም ኮሜንት ማስቀመጥ አትርሱ። አሁን ወደ ቪዲዮን የምንጀምረው አንድ ትልቅ ነገርን ለእናንተ በማስረዳት ነው። ግን ብዙዎቻችን የምንፈራው ትልቁ ውድቀት ምን ማለት ነው? ውድቀት ማለት እንደምታስቡት ወድቆ መቅረት ወይም ሰው ምን ይለኛል ማለት አይደለም። ውድቀት አሁን የምነግራችሁ 3 ነገርን የያዘ ትልቅ ነገር ነው። አንደኛው እንዲሁም ዋናው ነገር ውድቀት ማለት ትምህርት ቤት ነው። ትምህርት ቤት ስላችሁ አሁን እንደምንማረው ሃይስኩል መድረስ ዩኒቨርሲቲ መግባት የሚጠይቅ ሳይሆን ሳንፈልግ በየቀን ህይወታችን የምንማርበት ነገር ነው። ብዙዎቻችን ህይወት ታስተምራለች ሲባል ሰምተናል። ይህን ትክክለኛነቱን የምናውቀው በውድቀታችን አማካኝነት። ውድቀት ማለት የወደቅንበትን ስህተት እንድንመረምር የሚያደርገን ትምህርት ቤት እንጂ ወድቆ መቅረት መሰበር ማለት አይደለም። ሁለተኛው ነገር ደግሞ ውድቀት ማለት ጊዜያዊ እረፍትን መውሰጃ። ጊዜ እረፍት መውሰጃ ስላችሁ ወድቀሃል ወይም ወድቀሻል አቁሚ ወይም አቁሚ ድጋሚ በሌላ ያህል ትመለሳላችሁ እያልኩኝ ሳይሆን ትንሽ የማረፊያ ጊዜ ነው ያልኩት። ያንን ስህተት ለምን ሰራ ነው ብለን እናስታውስ የሚያደርገን ትንሽ የመቆሚያ ክፍላችን ነው። ብዙዎቻችን ስህተትን ወይም ውድቀትን ስንሰራ ማቆምን እንመርጣለን። ነገር ግን ይህን ሙሉ ለሙሉ ማቆም በጊዜያዊ ማቆም መተካት እንችላለን። ጊዜያዊ ማቆም ስላችሁ አሁን ላይ ከወደቃችሁበት ነገር ለምን ወደቅኩ ብሎ ጥያቄ መጠየቂያ ቦታችን ነው። ሶስተኛው እንዲሁም በጣም ትልቁ ብዙዎቻችን የማናስተውለው ግን ለስኬታችን መሰረት የሆነው ነገር ውድቀት ነው። ስለዚህ ሶስተኛው የውድቀት ትርጉም የስኬታችን ግብዓት ነው። የትኛው ታዋቂ ሰው የትኛው የዓለም ባለ ሀብት ነው ሳይወድቅ አሁን ያለበት የሀብት ደረጃ፣ አሁን ያለበት የታዋቂነት ደረጃ፣ አሁን ያለበት የስኬት ደረጃ የደረሰው? ይህን ጥያቄ ለእናንተ ልተውና እኔ ግን ብዙዎቻችንን ማናስተውሉን የአንድ ታዋቂ ሰው የውድቀት ታሪክ ልንገራችሁ። ያ ታዋቂ ሰው በዓለም ሕዝብ ዘንድ በጣም ያንጫጫ ታዋቂ፣ እንዲሁም በየቀን ህይወታችን ላይ ጫማዎቹን የምናደርግለት በጣም በክብር የምንወደው አንድ ሰው አለ። ስሙን መጥቀስም ካስፈለገ ማይክል ጆርዳን፣ የባስኬትቦል የኤንቢኤ ባስኬትቦል ኮከብ የሆነው ሰው 9,000 ኳሶችን እንደሳተ እንዲሁም 300 ጨዋታዎችን እንደተሸነፈ ስንቶቻችን እናውቃለን? እንዲሁም በጣም ወደን የምናየው ፊልም፣ በዛ ላይ ብዙ ነገር የተማርንበት ስለ ማጂክ እንዲሁም ሌሎች ድንቅ ትምህርቶችን የሰጡንን ፊልሞች ያገኘንበትን ሃሪ ፖተር መጽሐፉን የጻፈችው ጄኬ ሮሊንግ በጣም በብዙ አሳታሚዎች እንደተገፋች እንዲሁም ይህ ኮንተንት ለእኛ አይጠቅምም ዓለምንም አያስተምርም ብላ እንደተናገረች ስንቶቻችን እናውቃለን? አሁን የወደቅንበት ውድቀታችን ሙሉ ለሙሉ መውደቂያችን ሳይሆን የመነሻ መስመሪያችን፣ የስኬታችን ግብዓት እንዲሁም ማሸነፊያችን መሆኑን አትርሱ። የውድቀትን ምንነት ይህን ያህል ካስረዳኋችሁ፣ እስኪ ደግሞ እኛ ብዙዎቻችን የምንሰራው ትልቁን ስህተት ልንገራችሁ። እነዚህን 3 ስህተቶች በየቀን ህይወታችን ላይ እንሰራችኋለን። አንደኛው እንዲሁም በጣም ትልቅ ነገር ውድቀት በተፈጠረ ጊዜ ከማንም ቀድመ ራሳችንን እንወቅሳለን። ራስን መውቀስ በአንድ ጎኑ ልክ ቢሆንም ሁሉም ነገር እኔ ነኝ ያደረኩት ብሎ ማሰብ ግን በፍጹም ስህተት የሆነ ነገር ነው። ራስን መውቀስ ሲባል እኔ እኮ አልችልም፣ እኔ እኮ አይሆንልኝም፣ እኔ ተሸናፊ ነኝ ማለት በፍጹም ልክ ሊሆን አይችልም፣ ልክም አይደለም። ስለዚህ አመናችሁኝም አላመናችሁኝም ራሳችንን መውቀስ ትልቁ ስህተታችን ነው። ሁለተኛው በጣም ትልቁ የምንሰራው ስህተት ቶሎ እጃችንን እንሰጣለን ወይም ደግሞ ያንን ነገር በፍጥነት እናቆማለን። ግን ይሄ ለምን የሚሆን ይመስላችኋል? ሶስተኛው እንዲሁም ትልቁ ስህተትን ስለምንፈራው። ሶስተኛውን ትልቁ ስህተት ከዚህ ሁለተኛው ስህተት ጋር ያይዤ ላስረዳችሁ። ሰው ምን ይለኛል
የሚለው ትልቁ ፍራቻችን ከውድቀታችን እንዳንነሳ እንዲሁም ቶሎ እጅ እንድንሰጥ እንድንሸነፍ ያደርገናል። ይህ በፍጹም ልክ ያልሆነ ነገር ነው። ሰው የራሱን ህይወት ነው የሚኖረው። ቢያወራብህ አንተ ላይ 5 ቀን 10 ቀን ቢበዛም 1 ወር ብቻ ነው። አንተ ግን ያን ህይወት የምትኖረው እድሜ ልክህን ወይም በዚህ ምድር እስካለህበት ጊዜ ድረስ። ስለዚህ ሰው ምን ይለኛልና ቶሎ እጅ መስጠትን እስከያዝክ ለራስህ እስካረከው ድረስ የምታደርገው ነገር ሁሉ ከአንተ እየወጣ ጉልበት እያነሰ ከአቅም እየወጣ ትወጣለህ። ስለዚህ ይህንን ስህተት በሰራ ቁጥር ራስህን እየገደልክ እንደሆነ ወቅ። ይህን ያህል ከጨቀጨኳችሁ እንዲሁም ስለ ስህተቶቻችን ካስረዳኋችሁ እስኪ ስለ መፍትሄዎቹ አንዳንድ ነገር ልበላችሁ። እስካሁን ስለ ችግሮቹ ይህን ያህል ካልኳችሁ እስኪ ደግሞ ትንሽ መፍትሄዎቹ ልንገራችሁ። አንደኛው እንዲሁም ትልቁ መፍትሄ እውነታውን ተቀበል ወይም ተቀበል። አሁን ያለሽበት ውድቀት ያንቺ ማንነት አይደለም፣ ወይም ደግሞ ሙሉ ለሙሉ እድሜ ዘመንሽ የምትኖሪበት ነገር አይደለም። ግን ያን ስህተት እንደፈጸምሽው እንደወደቅሽ እመኝ። ይህን ማድረግ በቻልሽ ቀን ትልቁ የችግርሽ እንዲሁም የውድቀትሽን መፍትሄ ለራስሽ ታመጫለሽ። ሁለተኛው ድህረ ውድቀት ምርመራ ስላችሁ ቃሉ እንደሚከብዳችሁ በደንብ እረዳለሁ። ግን ድህረ ውድቀት ምርመራ ማለት እዚህ ጋር የወደቁት ለምንድን ነው ብሎ መጠየቅ ማለት ነው። በጣም ትልቅ ነገር አይደለም። ለምሳሌ ብዙዎቻችን አሁን ባለው ጀነሬሽን ስራ እንሰራለን። እንደ ምሳሌ ፎሬክስ ልውሰድላችሁ። ፎሬክስ ላይ ለምን ከሰርኩ ብሎ ጥያቄ መጠየቅ ድህረ ውድቀት ምርመራ ነው። ይሄ ትልቁ መፍትሄ ነው። ሶስተኛው እንዲሁም ትልቁ ነገር አዲስ እቅድን ማውጣት። በአንድ መስመር ሰራህና አልተሳካም ማለት ወይም አልተሳካልሽም ማለት ያ የአንቺ መጨረሻ ነው ማለት ሳይሆን በአዲስ እቅድ፣ በአዲስ ዘዴ፣ በአዲስ ስትራቴጂ እንድትራመጅ መንገድሽን ለራስሽ እየከፈትሽ የሚያመቻቸሽ እንደሚሆን እርግጠኛ መሆን አለብሽ። ውድቀትን ፈርተሽ ሰው ምን ይለኛል ብለሽ አዲስ እቅድን ከማውጣት ወይም ከማውጣት ወደኋላ ከቀረሽ ወይም ወደኋላ ከቀረ ይህ ሙሉ ለሙሉ ያንተ ጥፋት፣ ያንተ ውድቀት እንዲሁም ያንተ ስህተት። ይህን ማድረግ ባልቻልክ ወይም ባልቻለሽ ቁጥር ራስን እየገደልሽ እንደሆነ ወይም ራስን እየገደልክ እንደሆነ በደንብ ነው። ስለዚህ ስለ ውድቀትና መፍትሄዎቹ ይህን ያህል ከተረዳችሁ ትልቁ ስህተታችንን ማረም ከኛ በጣም ይጠበቃል። ኢትዮጵያውያንን ያለንበት እድሜ ደግሞ በጣም ብዙ ስህተቶች የምንሰራበት ነው። ግን ይህን ስህተታችንን ተቀብለን መለወጥ መቻል ማለት ትልቁ የስኬት መስመር ነው። ይህን ያህል ስለ ቪዲዮ ካልኳችሁ እስኪ እናንተ በኮመንት ላይ እንደዚህ ወደቅኩ እንዲሁም በዚህ መንገድ ተነሳሁ ብላችሁ እናንተ ከውድቀታችሁ የተነሳችሁበትን መንገድ ኮመንት ላይ አሳውቁት። ቪዲዮውን ሴቭ፣ ሼር፣ ላይክ ማድረግ አትርሱ። እንዲሁም ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። እስካሁን ስላደመጣችሁ ከልብ አመሰግናለሁ።